የሲቪል ዜጎችን መረጃ የማግኘትና የመገናኘት መብት በማፈን ንጹሐንን በመጨፍጨፍ የሚቆም የአማራ ሕዝብ የህልውና ትግል የለም ሲል አንድነት ለአማራ ህልውና አንድነት በአስቸኳይ መግለጫው አስታወቀ። አንድነቱ በመግለጫው ለዓለም አቀፍ ማህበረሰብም ጥሪውን አቅርቧል። የጦር ወንጀለኛው የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው ይፋዊ ጦርነት 3ኛ ዓመቱን ባስቆጠረበት በዚህ ጊዜ በተለያዩ የአማራ አካባቢዎች የስልክና የኢንተርኔት አገልግሎት በማቋረጥ የሲቪል ዜጎችን መረጃ የማግኘትና የመገናኘት መብት አፍኗል፣ በንጹሐን ላይም የጅምላ ጥቃቱን አጠናክሮ ቀጥሏል ያለው አንድነት በተለይም ከጥር 26 ቀን 2018 ዓ.ም ጀምሮ ባሉት ያለፉት 7 ቀናት በሸዋ ቀጠናዎች ምዕራባዊ የወሎ ቤት አማራ ክፍል፣ በምስራቅ ጎጃምና በምዕራብ ጎንደር የገጠርና መለስተኛ የወረዳ ከተሞች ድረስ ሙሉ በሙሉና በከፊል የስልክና ኢንተርኔት አገልግሎት መቋረጡን ተከትሎ በአካባቢዎቹ የቀጠለው የንጹሐን ጭፍጨፋ መረጃው የታፈነ በመሆኑ እልቂቱን የተባባሰ እንዲሆን አድርጎታል ብለዋል። ጥር 28 ቀን 2018 በወሎ ቤት አማራ ወግዲ ወረዳ፣ ጥር 29 ቀን በሸዋ መራቤቴ አውራጃ ደራ ወረዳ እንዲሁም በይፋትና ጥሙጋ አውራጃ በኤፍራታና ግድም በብልጽግናው አገዛዝ በተፈጸሙ ጭፍጨፋዎች 100 የሚደርሱ ንጹሐን ሞትና ቁስለኛ ሆነዋል። ይህ መረጃ ከፊል ስልክ በሚሰራባቸው አካባቢዎች ብቻ የተገኘ ሲሆን አረመኔው አገዛዝ የሲቪል ዜጎችን መረጃ የማግኘትና የመገናኘት መብት በማፈን እየፈጸማቸው ያሉ የጦር ወንጀሎች ከዚህም በላይ የከፋ እንደሚሆን ነው አንድነት በመግለጫው ያመላከተው። በተለይም በታሪካዊና የአባቶቻችን ርስት በሆነው የሸዋ ምድር የስልክና ኢንተርኔት አገልግሎት በአመዛኙ ክፍል የተቋረጠ በመሆኑ በጦር አውድማ ያልተሳተፉ ንጹሐን በጅምላ በድሮን በመድፍና በሌሎች ከባድ መሳሪያዎች እየተፈጁ በሚገኝበት በዚህ ጊዜ በውስጥም ሆነ በውጭ ያለው የአማራ ኃይል የአማራ ሕዝብ ወዳጆችና ሀገር ወዳድ ኢትዮጵያውያን ዝምታ መምረጣቸው አሳሳቢ ሆኗል ሲል ዝምታው እንዲሰበር ጥሪውን አቅርበዋል። ሴቶች፣ ህጻናት፣ እናቶች፣ አባቶች፣ አዛውንቶች፣ ያልታጠቁ ንጹሐን በአማራዊ ማንነታቸው ብቻ የጥቃት ተጋላጭ ሆነው በሰማይ በድሮን በምድር በዘመናዊ ተወንጫፊ ከባድ መሳሪያዎች በጅምላ ሲጨፈጨፉ በዝምታ ማየት ሊቆም ይገባል ያለው አንድነት ከሁሉም በላይ አሳሳቢ ነገር የዓለም አቀፍ ማህበረሰብ አገዛዙ በአማራ ህዝብ ላይ የሚፈጽማቸውን ማንነት ተኮር ወንጀሎች ትኩረት እንደነፈጋቸው መሆኑ ነው ብለዋል። አንድነት ለአማራ ህልውና በመግለጫው ላይ እንዳመላከተው ዛሬም እንደ ትናንትናው የአማራ ህዝብ ስቃይና መከራ በዓለም አቀፍ ማህበረሰብ ዘንድ ትኩረት የተነፈገው በወገን ዝምታ አቅምና ችሎታችንን ወደ አንድ ቋት በማምጣት መሬት ላይ የቀጠለውን በደል በተደራጀ መልኩ ባለማስረዳታችን ነው ብለዋል። ስለሆነም በማለት የሚቀጥለው የአንድነቱ መግለጫ አንደኛ የአገዛዙን የጦር ወንጀል ለማጋለጥ ሁሉም አማራና የአማራ ትግል ደጋፊዎች ለዓለም አቀፍ ማህበረሰብ በተደራጀ ሁኔታ ድምጻችንን እንድናሰማ በተለይም የአማራ ማህበራትና ልዩ ልዩ አደረጃጀቶች በበርካታ የአማራ አካባቢዎች የስልክ ግንኙነትና ኢንተርኔት ተቋርጦ በአገዛዙ የሚፈጸመውን የጦር ወንጀል ለዓለም አቀፍ ማህበረሰብ በተደራጀ መልኩ የማጋለጥ ኃላፊነታችንን በጋራ አቅም እንድንወጣ ጥሪያችንን እናቀርባለን ያለ ሲሆን ሁለተኛ የብልጽግናው አገዛዝ የሲቪል ዜጎችን መረጃ የማግኘትና የመገናኘት መብት በማፈን በንጹሐን የአማራ ተወላጆች ላይ እየፈጸማቸው ያሉ የድሮን ጥቃቶችን ጨምሮ ሌሎች የጦር ወንጀሎችንም የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋምና በውጤቱ መሰረት ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን ብለዋል። በአጠቃላይ ዓለም አቀፍ ማህበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን ሁለንተናዊ ትግል በተለይም ይዘቱ ልዩ የሆነውን የአማራ ህዝብን የጸረ ጄኖሳይድ ራስን የመከላከል የህልውና ትግል በአግባቡ እንዲረዳውና ጥርት ያለ አቋም እንዲይዝ ጥሪውን ያቀረበው አንድነት በብልጽግናው አገዛዝ የሚመራው ስርዓተ መንግስት ክሽፈት በሀገራዊ ደረጃ ከመወሰን አልፎ ወደ ጂኦ ፖለቲካዊ መስቀልቀል እያደገ እንደሚገኝም አመላክተዋል። የዚህ መነሻ ስረ ምክንያት በአጠቃላይ ብሔር ተኮር በተለይ ደግሞ አማራ ጠል በሆነው ስርዓታዊ ዘረኛ ፖሊሲ የሚመራ እንደሆነ በመግለጫው ያስረዳው አንድነት በአደጋው ልክ መፍትሄ እንዲመጣ የሁሉም ባለድርሻ አካላት መናበብና ተቀናጅቶ መስራት ግድ ይላል ብለዋል። አማራ ላይ ያነጣጠረውን ብሔር ተኮር የገዢው ፓርቲ የጥላቻ ፖለቲካ ከስር መሰረቱ የሚነቅል የስርዓት ለውጥ እንዲመጣና የአማራ ህዝብ ብቻ ሳይሆን መላ የኢትዮጵያ ህዝብም ለ50 ዓመታት የናፈቁትን ሰላምና ስር ነቀል ለውጥ እንዲጎናጸፍ የአፍሪካ ቀንድ ሰላምና መረጋጋት እንዲያመጣ ሁሉም የበኩሉን ኃላፊነት እንዲወጣ ጥሪያችንን እናቀርባለን ያለው አንድነት ለስር ነቀል ለውጥ ለሚደረግ ትግል ሁለንተናዊ ድጋፍን አጠናክሮ እንደሚቀጥል አረጋግጠዋል።